በሱዳን የድሮን ጦርነት ጀርባ ያለው የግብጽ ሚስጥራዊ ጣቢያ የማያልቀው የስንዴ ማሳ ውስጥ የተደበቀ በሚሊዮን የሚቆጠር ዶላር የሚያወጡ ድሮኖች ወደ ሱዳን የሚልከው ሚስጥራዊ የጦር ሰፈር በምናባችሁ ሳሉት። ይህ ተረት አይደለም። አሁን በግብጽ በረሃ ውስጥ እየሆነ ያለው እውነታ ነው። ኒውዮርክ ታይምስ አሁን አጋልጦታል። በምዕራቡ ግብጽ ኢስት ኦዌናት በተባለ ስፍራ ከሱዳን ድንበር 40 ኪሎ ሜትር ርቀት ላይ ድብቅ የአየር ማረፊያ አለ። ባለፉት 6 ወራት እጅግ ዘመናዊ የሆኑ የቱርክ አካንቺ ድሮኖች ከዚህ እየተነሱ የሱዳንን ፈጥኖ ደራሽ ወይም አርኤስኤፍን ኢላማ እያደረጉ ነው። ድሮን ጦርነቱ እንዲህ ነው። አርኤስኤፍ በኤምሬትስ የሚደገፍ የቻይና ድሮኖችን ይጠቀማል። የሱዳኑ ጦር ደግሞ በግብጽ የተደበቁ የቱርክ ድሮኖችን። ፕሬዚዳንት አልሲሲ ቀይ መስመር ታልፈዋል ካሉ በኋላ ግብጽ በድብቅ ጦርነቱን ተቀላቅላለች። እነዚህ አካንቺ ድሮኖች እያንዳንዳቸው 25 ሚሊዮን ዶላር ያወጣሉ። አርኤስኤፍ ባለፉት 4 ወራት ብቻ 4ቱን መትቸት እያለው ብሏል። ያ ማለት 100 ሚሊዮን ዶላር አመድ ሆነ ማለት ነው። በጥቃቱ ግን የኃይል ሚዛኑ ወደ አልቡርሃን አዘን ብሏል። የሚገርመው ምንድነው? ድሮኖቹ ከሚነሱበት የእርሻ ቦታ ዙሪያ የኤምሬትስ ኩባንያዎች ኢንቨስት አድርገዋል። የእነሱ አጋሮች ግን ከእርሻው አጠገብ በሚነሱ ድሮኖች እየተደበደቡ ነው። ይህ ቀጠናዊ ጦርነት ወዴት ያመራ ይሆን? ግብጽ፣ ቱርክና ኤምሬትስ መሳሪያውን ወደ ሱዳን እያፈሰሱ ነው። ሰለባዎቹ ግን ንጹሃን ሱዳናውያን ናቸው። እናንተ ምን ትላላችሁ? ሐሳባችሁን ኮመንት አድርጉልኝ።